እባክህ አምላኬ እባክህ ልጄን ጠብቅልኝ። ከሷ ውጭ ማንም የለኝም። እስከ ዛሬም አንተ ጠብቀህ ነው። ይጧቱ ወንሽቲን እንደ ጀግና ስራርቶሽ አልነበረም? ዳግም ወይዘሮ ገነትን ከታገቱበት አስመለጣቸው። ብሌን እናቷን ማን እንዳገታት አወቀች። ሄዳም አስጠነቀቀቻቸው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ዛሬም አደራን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ዳግም ወይዘሮ ገነትን ከታገቱበት እንዲያመልጡ ረዳቸው። ብሌን በእናቷ ምክንያት ስራ ለቃም ሄዳም ነበረ። ነገር ግን ዳግም እናቷን እንዳስለቀቀ እናቷን ከታገተችበት እንዳስፈታ ማዘር እባኮን ብሌን ችግር ውስጥ ናት፣ አደጋ ውስጥ ናት፣ እንድረስላት በማለትም ይላታል። እባክ ዝም በል፣ ይህን ሁሉ የሰራከው አንተ ነህ፣ ልጄን ወጥመድ ውስጥ የጀመርካት አንተ ነህ በማለት በጣም ያዝኑበታል። እባክዎን አሁን ነገሩን እንተውና ለብሌን እንድረስላት በማለት ቀጥታ ተያይዘው ወደ ብሌን ጋር ይሄዳሉ። ብሌንንም ያገኟታል። ብሌን ስታገኛቸው ቤተሰቦቿን ስታገኝ በጣም ትደሰታለች። ነገር ግን እናቷን በማግኘቷ ተደስታለች። ዳግም ደግሞ ምን ይሰራል ከኛ ጋር ብላም ትጠይቃለች። ይህን ጥያቄ ሲጠየቅ ዳግምም ይደነግጣል። ገነትም መልስ አልሰጠችም። ምን ነው ዝም አልሽኝ እማዬ መልሽልኝ እንጂ በማለትም ትጠይቃታለች። በስተመጨረሻም ዳግም ባለውለታችን ነው፣ ዳግም ከታገትኩበት እንዳመልጥ ያደረገኝ እሱ ነው ብላም ትመልስላታለች። ብሌንም በጣም ትደሰትና ታመሰግነዋለች። ሳሚ ለአቶ በኃይሉ ገነት እንዳመለጠች ይነግራቸዋል። አቶ በኃይሉም በጣም ይደነግጣሉ። ምን ስትሰራ ነው ያስመለጥካት በማለትም ይለዋል። ያስመለጣት ዳግም ነው፣ ዳግምና ብሌንም ተገናኝተዋል በማለት ይመልስለታል። አንዳንድ ስድቦችን ተሳድቦ አንተ ደነዝ ቆይ እንገናኛለን በማለትም ተናዶ ስልኩን ይዘጋበታል። ወይዘሮ ሰላም ለቃል ብሌን ከቤት ልትወጣ እንደሆነ ትነግራታለች። ቃልም በጣም ውስጧ የደስታ ስሜት ይሰማታል። በዚሁም አጋጣሚ ምን ነው አንቺ ብሌን ከቤት እንድትወጣ ደስተኛ ነሽ እንዴ ብላም ትላታለች። አይ አይደለም፣ ግን ለምን ወጣች ምን ሆና ነው ብላም ትጠይቃታለች። እሺ እንድትወጣ ፈቃደኛ ታልሆንሽ ሂጅና አንቺ ለምኛት፣ እኔ ብለምናት እምቢ ብላኛለች ብላም ትላታለች። ነገር ግን በውስጧ እንኳን ልለምናት እኔ ተሆን ወዲያ እዚህ ቤት ተመልሳ ብትመጣም ላልቀርባት ወስኛለሁ በማለት በውስጧ ታወራም ነበረ። ምነው ዝም አልሽኝ ብላም ትጠይቃታለች። አይ ለአንቺ እምቢ ያለችሽን እንዴት ለኔ እሺ ትለኛለች በማለት ትመልስላታለች። በዚሁም አጋጣሚ ነገሮችን ለመቀየር የያዘችው ላፕቶፕ እሷ ስትመጣ ደንግጣ እንደተበላሸባት ትነግራታለች። ግን ይህ ሁሉ የሆነው በአንቺ ምክንያት ነው። አንቺ ለአንድ ገረድ ብለሽ እንዴት ልሽን እንደዚህ በታች ታደርጊያለሽ? ከሷ እኩል እንኳን አታይኝም እኮ እማዬ ብላም ትላታለች። ይቅርታ፣ በጣም ይቅርታ፣ እኔ እንደዚህ አላሰብኩኝም። ግን እኔ ለእኔ አንደኛ ነሽ፣ ከአንቺ ሌላ ማንም የለኝም። እኔ አንቺን ከማንም እኩል አላይሽም በማለት ሁለተኛ ይሄንን አላደርግም፣ ነገሮችንም ለአንቺ ምንም ነገር አልነግርሽም። ካሁን ወዲያ ብሌን ተመልሳ ብትመጣም እቤት አላስገባትም በማለት ትሄዳለች ታጠገቧ። ነገር ግን ወደ ቤት ስትሄድ ቃል ወደ ቤት ስትሄድ ብሌን እቤት ነበረች። እቤት እያጸዳችም ነበረ። እንዴ አንቺ ወተሻል አልተባለም ነበር? ለምንድን ነው የተመለሽው ብላም ትጠይቃታለች። አይ እናቷ እንደተመለሰች ደስታዋን ትነግራታለች። ነገር ግን የእናቷ መመለስ ለሷ ምኗም አልነበረም። እኔ ስለ እናትሽ አያገባኝም፣ ግን አንቺ ወጥተሽ ነበር ለምን ተመለሽ? እኔ አንቺ እዚህ ቤት ስትፈልጊ ትወጫለሽ፣ ስትፈልጊ ትገቢያለሽ። ይሄ ቤት ያረቄ ቤት መሰለሽ በማለትም ትላታለች። አይት እየፈቅደውልኝ ነው በማለትም ትመልስላታለች። ነው በማለት ተመልሳ ቀጥታ ትሄዳለች። ስትሄድም ወይዘሮ ሰላምን ታገኛቸዋለች። ቃል
በዚሁም አጋጣሚ አንቺ ግን ብትመለስም አላስገባም አላልሽም ነበር? ለምን አስገባሻት ብላም ትጠይቃታለች። አይ እናቷ አሳዝናኝ ነው፣ እሷም በእናቷ ምክንያት ነው የሄደችው፣ አሁን ደግሞ እናቷም ተመለሰች በማለትም አንቺ ግን ሁሌ እኔን ከአንድ ገረድ እኩሌ በታች አድርገሽ የምታየኝ እኔ ልጅ ለምን እንደዚህ በማለት በጣም ተናዳ ስሜታዊ ሆናም ትነግራትም ነበረ። በዚሁም አጋጣሚ ዳግም ገነትን ይቅርታ ሊጠይቃት ሄደ። ይቅርታም ሲጠይቃት ሽንኩርት እየከፈተፈች ቁጭ ብላም ነበረ። ደንግጣ ምን አባክ ልትሰራ መጣክ ብላም ትለዋለች። ማዘር በጣም ይቅርታ ላደረግኩት ነገር ያደረግኩት ነገር በጣም እየጸጸተኝ ነው። እኔ ይህንን ያደረግኩት ተገድጄ ነው። ይህም ባላደርግ ሊገሉኝ ይችሉ ነበር። ነገር ግን ላደረግኩት ነገር በጣም ጸጽቶኛል። እሺ ሌላው ይቅር፣ ብሌን አታሳዝንክም? እሱ አሳዝናኝ ነው። እርሶ እንደዚህ አይነት ነገር ሲገጥሞት ምን እንደምትሆን ታየኝ። ለብሌን ብዬ ነው ይህን ያደረግኩትም። እነኚህ ክፉ ሰዎች ለእናቴ እኔንና እናቴን ያለያዩኝም እነሱ ናቸው በማለትም ይላል። እሺ ልጄ ተነስ ይቅርታ በማለት ይቅርታውንም ትቀበላለች። በዚሁም አጋጣሚ ይቅርታ ተባብለው እያወሩ እያሉ ግን ማን ነው ይህ ሳሚ ለማን ነው የሚሰራው? ይህስ ያደረገው ማን ነው በማለት ስትጠይቀውም ኃይሉና ሳሚ እንደሆኑ ሲያወራ ብሌን ድንገት ትመጣለች። ምንድን ነው የሰማሁት? እማዬን ያገታት ኃይሉ ነው? ይሄ አረመኔ አሁን ሄጅ እሰራለታለሁ ብላም በስሜታዊ ሆና ልትሄድ ትነሳለች። ቆይ ተረጋጊ፣ እንደዚ አይደለም ብለውም ይዟታል። በፍጹም ዝም አልልም፣ በኃይሉ አውቀዋለሁ፣ ክፉ ሰው ነው፣ እናንተንም ሊያጠቃችሁ ይችላል። እኔ ግን አንተንም አንቺንም እንዲያጠቃ አልፈልግም። አሁን ሄጄ ነግረዋለሁ በማለት ቀጥታ ወደ እነሱም ትሄዳለች። ቁጭ ብለውም ነበር ከሳሚ ጋር። ምን አባክ ልትሰራ ነው እናቴን ያገትካት? ምንድን ነው ከእናቴ ችግር ያለ? ካሁን ወዲያ አጠገቧ እንዳትደርስ፣ እኔንም እሷም አጠገብ እንዳትደርስ። አሁንም እኔ ለሰላም ቃል የእሷ ልጅ እንዳልሆነች የእሷ ልጅ ያልሆነችውን አምጥተህ ልጅሽ ነች ብለክ እንዳስታቀፍካት እሷንም ልትገላት እያሳደድካት እንደሆነ እያንዳንዱን ነገር አወራታለሁ በማለት አስጠንቅቀውም ትሄዳለች። በጣም ይደነግጣል። ደንግጦም ወደ ቃል ይደውላል። ቃል ጋር ይደውልና ብሌን ለሰላም ልጇ እንዳልሆንሽ አንዳንድ ነገሮችን ልትናገር ነው በማለት ይላታል። በጣምም ትደነግጣለች። እሺ ምን ላድርግ? ልብሴን ይዤ ልውጣ? እንደሱ አታድርጊ፣ ነገሮችን አስተካኪ ብሎም ይላታል። እሺ ምንድን ነው ማደርገው በማለት ቀጥታ ወደ ቤት ትገባለች ብሌን ጋር። ብሌንም ስልክ እየደወለች ነበር። ለማን ነው የምትደውዩ? ምን ሆነሽ ነው ብላ ትጠይቃታለች። ዝም ብላ እየደወለች ነበረ። ስትደውል ለሰላም እንደሆነ ታውቃለች። ስልኳን ከእጇ ላይ ተነቅጥና ለምንድን ነው እናቴ ጋር የምትደውዩ? ዝም በይ አስመሳይ፣ እናትሽ አይደለችም፣ ስልኩን አምጪ በማለት እንደገና መልሳ ተቀብላ ትደውላለች። ደውላም ሰላም ቶሎ እንድትመጣና እንደምትነግራት ትነግራታለች። ሰላምም ሮጣ ትመጣለች። ሮጣም መታ ምንድን ነው ልትነግርኝ የፈለግሽው ብሌን ንገረኝ ስትላት፣ ነገር ግን ቃል ደንግጣም ነበረ። ለምንድን የደነገጥሽው? ምን ሆነሽ ነው ብላም ትላታለች ቃልን። አይ ምንም፣ ምን ላምጣልሽ? ምግብ ላምጣልሽ? ሻይ ላምጣልሽ? እያለች ነገሮችን ለማቀየስ ስትሞክር ነበረ። ነገር ግን ወይዘሮ ሰላም ምንድን ነው ቃል ልታስወርኝ አልቻልሽም? ምንድን ነው ችግሩ? ነገሮችን ካፍካፊ እያልሽ ነው ብላም ትላታለች። አይ ወይዘሮ ሰላም ቃል ለአንቺ እንድነግርሽ አልፈለገችም፣ ለዛ ነው ብላም ትላታለች። እንደዛ ነው? አይ አይደለም፣ ምን ልትነግሪ ያፈልገሽ ነው? ንገሪያት፣ ለምንድን ነው የደወልሽላት ብላም ትላታለች። በዚሁም አጋጣሚ እየተከራከሩ እያለ ለወይዘሮ ሰላም ስልክ ይደወልላታል። የተደወለላት ስልክም በኃይሉ ሰው እንደገጨ ይነግሯታል። በጣምም ትደነግጥና መሄድ አለብኝ ወንድሜ ሰው ገጨ በማለት ተነጋግረው ይሄዳሉ። እኔም ታንቺ ጋር ልሄድ ትላታለች። አይ አልፈልግም፣ ከፈለግኩሽ እደውላለሁ በማለትም ትነግራታለች ለቃል። በዚሁም አጋጣሚ ብሌንና ቃል ቁጭ ብለውም ነበረ። ቁጭ ብለው ባሉበት አንቺ አስመሳይ፣ በኃይሉ ምን አይነት ሰው እንደሆነ አላወቅሽም፣ እናትሽንም አንቺንም አደጋ ውስጥ ነው የጨመርሽው፣ አሁን ዋጋሽን ታገኛለሽ ብላም እየዛተችባትም ነበረ። ነገር ግን የቃል ህልሟ የተሳካ ይመስላል። በዚሁም አጋጣሚ ሳሚና ወይዘሮ በኃይሉ ቀጥታ በጨለማ ሄደውም ነበረ። ሄደውም ተቃል ጋር ቃል ሰላም እቤት ውስጥ ተኝታ እንዳለች እንቅልፍ እንደያዘች ትነግራቸዋለች። ግን ምን ልታደርጓት ነው በማለትም ትጠይቃቸዋለች። አንቺ ዝም በይ እኛ እንሄዳለን በማለት እነሱም ቀጥታ ወደ ቤትም ገብተዋል። ወደ ቤትም እንደገቡ የብሌን እናት
በተኙበት ተነስተው እባክህ አምላኬ ልጄን አደራ ልጄን ጠብቅልኝ እያሉ ፈጣሪን ሲለምኑላት ነበረ። ይህ ታይቷት ይሆን ብዬም ተስፋ አድርጌያለሁ። በዚሁም አጋጣሚ ቀጥታ ብሌን ተንቅልፏ ስትነሳ ወይዘሮ በኃይሉና ሳሚ ፊት ለፊቷን ቆመው ነበረ። ዋይ ብላ ትጮኻለች። ስትጮህም አንገቷን ይይዟታል። በስተመጨረሻም እስቲ ጠዋት ላይ ስትፍጨረጨሬ የነበረው ልብሽ አሁን የታለ በማለትም ይዘዋታል። መጨረሻዋን ምን ያደርጓት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ እንገናኝ። ሰላም ሁኑልኝ። ባይ ባይ።